ካላችሁም በቃ ነው የምንፈልገው፣ ነፍሳት እንዲድኑ እንፈልጋለን። ይሄ ነው አላማችንም ኢላማችንም፣ ሁልጊዜ የምንናገረው ይሄ ነው። እሱ ደግሞ በዚህ ነገር ላይ ስራዬ ብሎ በሚሰራው ነገር አላህ ይቀበለው። እኔ ተከታትየውም አላውቅም፣ ግን ሰዎች የእሱ ቪዲዮ ይልኩልኛል፣ የሰራውን ቪዲዮ ይልኩልኛል። ቆንጆ ቆንጆ ነገሮች አሉት። የተለያየ ወንድሞችን የኡስታዞችንም የኔንም ጭምር እያስተላለፈ ነው ያለው። አላህ ይቀበለው፣ እዚያ ያስቀርበት። ትዳር ከሌለው መልካም ትዳር አላህ ይወፍቀው። ትዳር ካለው ደግሞ መልካም ልጅን አላህ ይወፍቀው። ልጅ ይውጣለት። አላህ ጤነኛ ልጅ ይስጠው። ለቁም ነገር ልጆቹን ያብቃለት። ቤተሰቦቹ ካሉት ቤተሰቦቹን አላህ ይጠብቃቸው። እናትና አባት ካሉት እናትና አባቱ የልጅ ልጅ እሱን አይተው ሰፋ ብለው ቦርቀቅ ብለው የሚካደሙበት፣ ሰፋ ብለው ሺህ የሚሆኑበት፣ ሽንታቸው የሚበዛበት ያደርግላቸው አላህ። አሚን አይልም? እንዴት ነው ያለው? እሺ ኡስታዝ ጀዛከላ ኸይር። አሚን። እሱ ከታችን ያለው አልገባም፣ እዚህ ላይ ገስት ላይ የለም። አሚን ብያለሁ ለሱ እና ጀዛከላ ኸይር። ሁላችሁም ኮፒ ሊንክ ቪዲዮውን ይዩለት። እሺ ጀማ ቀጥሉ። ኡስታዝ አቡ ሙአዊያ የሆነ ነገር ማለት ፈልጓል። አሰላሙ አለይኩም ኡስታዝ። ወአለይኩም ሰላም ወራህመቱላህ። ወኪል አለን አሚን ብለናል። እሺ መጽሐፈ ቀሌምንጦስ ምዕራፍ 1 ቁጥር 40 ላይ ቃልዬ በደንብ ያዡ ይሄንን ነገር ምዕራፍ ይታይሻል። ምን ይላል? በዛን ጊዜ እግዚአብሔር አባታችን አደም የምስጋና አክሊል መንግስትም የክብርም ከፍተኛነት አለበሰው፣ በራሱ ላይም የመንግስት አክሊል አቀናቸው። በዚያ ጊዜ አለ ንጉስነትን ነብይነትን ሰጠው፣ በክብር መንበር ላይ አስቀመጠው። ምን ሰጠው ይላል? ቃልዬ ምን ሰጠው ይላል? ነብይነትን። እንግዲህ የቅኖና መጽሐፍ ነው፣ ጨማሪው ነው። አዎ እኮ ታዲያ እኮ ቀኖና እኮ የኦርቶዶክስ እኮ 81 ነው የሚቀበለው። ይሄ ደግሞ መጽሐፍት በጥንት ጊዜ የነበረ መጽሐፍም ነው። ፕሮቴስታንት እነ ማርቲን ሉተር አይቀበሉት እንጂ በኋላ ላይ መጀመሪያ ቀኖና ከነበሩት ውስጥ ነው። የሮሙ ክሌመንት እኮ ነው፣ የጴጥሮስ ተማሪ የነበረ ነው። መጽሐፉ ጥንታዊ ነገርም አለው። አንደኛ ግን እንደ ኤቪደንስ ባይሆንሽም እንደ ማስረጃ ካልሆነች ደግሞ እንደ መረጃ ያዩ ልጨምርልሽ። እዛው ቀሌምንጦስ ላይ ቀሌምንጦስ ምዕራፍ 1 ቁጥር 43 ላይ እዛው ላይ በዛን ጊዜ መላእክት አለ የእግዚአብሔር ቃል እንዲህ ሲል ተናገረ። አዳም ሆይ እነሆ ንጉሥ፣ ካህን፣ ነቢይ፣ መስፍን ለፍጥረት ሁሉ ገዢ ስለ አንተ በፈጠርኩት ሁሉ እንድትሆን አደረግኩ ሲል ሰሙ ይላል። አየሽው? ስለዚህ አዳም ነቢይ ነው ከጥንት ጀምሮ። ያዕቆብ ዘስሩግ ሲናገር አዳም ድንግል ሔዋንን አስገኝቷልና የሕይወት እናት ብሎ ጠርቷታልና እርሱ ነቢይ ነበር አለ ያዕቆብ ዘስሩግ የሚባለው በእንተ ወላዲተ አምላክ በሚለው መጽሐፉ ላይ ማለት ነው። ብዙ ማስረጃዎችን መስጠት ይቻላል። አዳም ነቢይ እንደነበረ ከቸርች ፋዘርስ ራሱ ቴዎፍሎስ ዘአንጾኪያ የሚባለው ምን አለ? አዳም ነቢይ ነበረ ብሎ ነው ያስቀመጠው። ነቢይ ነበረ ብሎ አስቀምጦታል። ብዙ ማስረጃዎችን ያስፈልጋል። ሄኖክ እስራኤላዊ ነው። እሺ ነቢያት የሚላኩት ለህዝብ ነው አይደለም? ላይሆንም ይችላል። እሺ አዳም ለየትኛው ህዝብ ነው ነብይ ተደርጎ የተላከው? ማለት የመጀመሪያ ፍጥረት ነው፣ ከሱ በፊት ፍጥረት የለም። አዎ ነብይ ማለት ይኸውልሽ፣ ነብይ የሚለው ቅድም ሳስተምር ነበር፣ አንቺ አላዳመጥሽም እንጂ ነብይ የሚለው የአረብኛ ቃል ነው። አዎ ነባይ ነው የሚባለው በግዕዝ። ነባይ ማለት ደግሞ ምንድን ነው የሚመጣለት? ነበ ነው በአረብኛ ነበ፣ በአማርኛ ነቢብ ነው የሚመጣለት፣ ንግግር ነው የሚመጣለት። ከፈጣሪ ኮንታክት አድርጎት ፈጣሪ ሲያናግረው ነብይ ይሆናል። ከዛ በኋላ ለህዝቦች ሲላክ መልእክተኛ ይሆናል። ግን አዳም ቤተሰብ ነበረው አይደል እንዴ? ልጆች አለ የለውትም፣ ሚስት የለውም። መመሪያውን ከማን ነበር የሚቀበለው የነበረው? ከአላህ ዘንድ ነው። ማስረጃ ይኖር የሆነ የቁርአን ማስረጃ? አዎ አለ። ራሱ ምን የሚል ሲባል አላህ ወደ አደም ኪዳንን አወረደ ይለናል። ሱረቱ ጣሃ ምዕራፍ 20 ላይ ቁጥር 115 ላይ ወደ አደምም ከዚህ በፊት ኪዳንን በእርግጥ አወረደ ይላል። አላህ ወደ እሱ ኪዳንን ስላወረደለት ነው። አላህ ያናገረው ነበር። ረሱል ሰለላሁ ዐለይሂ ወሰለም በሐዲስ ላይ ሲጠየቁ የአላህ ነቢይ ሆይ የመጀመሪያው ነቢይ ማን ነው ብሎ ጠየቀ። አቡዘር ነው እንደውም የጠየቀው። እርሳቸውም አደም ነው አሉ። እርሱም የአላህ ነቢይ ሆይ እርሱ ነቢይ ነበርን ብሎ ጣላቸው። እሳቸው ምን አሉ? አዎ አሉ ይላል። ስለዚህ ነቢይ ነው። እሺ ታዩ፣ እሺ አደምን ታዩ። ሄኖክ ምን ነበረ? ነቢይ አልነበረም? ሄኖክ ነቢይ አልነበረም? ሄኖክ ነቢይ አልነበረም?
ቃልዬ ይሁዳ ምዕራፍ 1 ቁጥር 14 ታውጣላት አወቀ። ይሁዳ ምዕራፍ 1 ቁጥር 14 ላይ ከአዳም ሰባተኛው የሆነው ሄኖክ ጌታ ከአላፋት ቅዱሳን ጋር ይመጣል ብሎ ትንቢት ተናገራል። ሄኖክ ከአዳም ሰባተኛው የሆነው ሄኖክ ምን ላይ? ይሁዳ ምዕራፍ 1 ቁጥር 14 ላይ ተመልከች። ይሁዳ ምዕራፍ 1 ቁጥር 14 ላይ ይታያል። ይሁዳ ምዕራፍ 1 ቁጥር 14 ከአዳም ሰባተኛ የሆነው ሄኖክ እነሆ ጌታ በሁሉ ላይ እንዲፈርድ ኃጢአተኞች ስራ በአመፀኞችም ስላደረጉት ስራ ጭከና ከቅዱሳኑ ጋር መጥቷል ብሎ ስለ እነዚህ ደግሞ ትንቢት እስቲ ትንቢት ምን አለ? ተሸፍናለች ጸጋውን ግፈፈው ለጊዜው ትንቢት ተናገረ። ነብይ ነበረ። ልጨምርልሽ፣ አቤል እስራኤላዊ ነው አይደለም፣ ግን ነብይ ነው። ማቴዎስ ወንጌል ምዕራፍ 23 ላይ ክፈትላት። የማቴዎስ ወንጌል ምዕራፍ 23 ኦኬ፣ ቆይ ሌላ ቦታ ላይ ነው፣ ማርቆስ ላይ ነው ያለው ማለት ሉቃስ ላይ ነው ያለው። ይሄኛውን ተውና ሉቃስ ላይ ትገባለህ። ሉቃስ 11 ትገባለህ። ቁጥር 50 ላይ በደንብ ያዥልኝ። ይሄንን ቁጥር 50 ላይ ዓለም ከተፈጠረ ጀምሮ የፈሰሰው የነቢያት ደም ሁሉ ይላል። ከማን ነው የሚጀምረው? ከአቤል ደም ጀምሮ በመሰዊያውና በቤተ መቅደሱ መካከል እስከ ጠፋው እስከ ዘካርያስ ደም ድረስ ይላል። የመጀመሪያ ደም የፈሰሰው የማን ደም ነው? የአቤል። ዓለም ከተፈጠረ ጀምሮ የፈሰሰው የነቢያት ሁሉ ደም ነው የሚለው የማ ከአቤል። ስለዚህ አቤል ነብይ ነው፣ ነገር ግን እስራኤላዊ አይደለም። ከአረብ ነብይ ይኖር ይሆን? እንፈልግ። ከአረብ ነብይ ይኖር ይሆን? የመጣ ነብይ ይኖር ይሆን? አዎ፣ አብዲው አረብ ነው። ትንቢተ አብዲው ምዕራፍ 1 ቁጥር 1 ላይ አብዲው የሚባል ነብይ ታውቂያለሽ? አብዲው ከኤዶም ነው። ኤዶም ኤዶም አረብ ነው። ኤዶም አረቦች ናቸው ታውቂያለሽ? ኤዶሞች። ኢዮብ ከአረብ ነው። መጽሐፈ የያዕቆብ ምዕራፍ 5 ቁጥር 10 እና 11 ላይ ነብይ እንደነበር ይናገራል። ትንቢት እንደተናገረ በጌታ ስም የተናገሩት ነቢያት ብሎ ማንን ይዘረዝራል? ኢዮብን። ኢዮብ ከኤዶም ነበረ የሆነው። ከሎጥ ልጅ ከአሞን የሆነ በላም የሚባል ነብይ ነበረ። እስራኤላዊ አልነበረም። ዘኍልቍ 23:5 ላይ ታገኘዋለሽ። ሁለተኛ ጴጥሮስ 2:16 ላይ ታገኘዋለሽ። ከእስራኤል ውጭ ነብይ የለም። ግልጽ ነው። ግልጽ ነው። ከእስራኤል ውጭ ነብይ አለ። ስለዚህ አብላሪው በተለይ አብዲውን፣ ኢዮብን፣ የበላምን የሚባሉትን ሶስቱን ነቢያቶች አቤልን፣ ሄኖክን፣ አዳምን። አብርሃም ራሱ ነብይ አይደለም? አብርሃም ነብይ ነው ብለን አናምንም። አብርሃም የእምነት አባት ነው። እሺ እናውጣ። ዘፍጥረት አውጣላት፣ ህዝብ ይመልከት። ኦሪት ዘፍጥረት ግባ። ኦሪት ዘፍጥረት ግባና አውጣላት። ኦሪት ዘፍጥረት ምዕራፍ 20 ቁጥር 7 ላይ አውጣላት። ምዕራፍ 20 ቁጥር 7 ላይ አቤሜሌክ ምን አለው? ፈጣሪ አሁንም የሰውየው ሚስት መልስ፣ ነብይ ነውና ስለ አንተም ይጸልያል ትድናለህ፣ ባትመልስ ግን አንተ እንድትሞት ለአንተ የሆነው ሁሉ እንዲሞት በእርግጥ እወቃለሁ ይላል። ነብይ ነውና ማን ነው ያለው? ፈጣሪ አቤሜሌክን ሲናገር ምን አለው? የሰውየው ሚስት ሳራን ውሰድ መልስለት አለው። ነብይ ነውና ስለ አንተ ይጸልያል። ምን ነው? ነብይ ነው። አብርሃም እስራኤላዊ ነው? አብርሃም እስራኤላዊ ነው? ቃልዬ አይ እውነት ለመናገር እዚህ ጋር የሰማሁት ማብራሪያ አለ። ግን ነብይ ስለመሆኑ አይ ማለት ነብይ የሚለው ሌላ ማብራሪያ ነው። ሌላ ምን ማብራሪያ ያለው? ነብይ ፕሮፌት ነው እኮ የሚለው። ነቪም ይላል በዕብራይስጥ ነቪም፣ ፕሮፌተስ በግሪክ ሰብትጀንት
እንደዛ ነው እንግዲህ። ብዙ ጊዜ ምንድን ነው መሰለሽ አያውቁም ብለው ስለሚያስቡ አይነግሯችሁም። ራሱ አያውቁም አያነቡም ብለው ነው የሚያስቡት ምዕመናኖቻቸውን። ስለዚህ ዝም ብለው መድረክ ላይ የሆነ ነገር አብርሃም ጻድቅ ሰው እንጂ ነብይ አይደለም ይላል መድረክ ላይ ሲያወራ። ካላነበበ በጣም አዝናለሁ። ግን እያነበበ ከሆነ የሚያጠፋው የምር ህዝቡ አያነብም ብሎ ያላቸውን ንቀት ነው የሚያሳየው። አያነቡም ብለው የሚያስቡት በዚህ ደረጃ ያወቁ ቀን ግን ጉዳቸው ነው የሚፈለው። ህዝቡ እየነቃ ነው። አንባቢ ትውልድ ነው የመጣው። ጠያቂ ትውልድ ነው እየመጣ ያለው። እና እንግዲህ አላህ ሂዳያ ይስጣቸው። እነሱ ነው መጥፎ ነገር አንመኝላቸውም። መጥፎ ጥሩ ነገር ነው የምንመኝላቸው። ትፈቅድልኛለህ? አውሩ በቃ እኔ ጨርሻለሁ። ኡስታዝ አቡ ሙአዊያም ማውራት ትችላላችሁ። አይ ቃልን ልጠይቃት። አሁን የነገርከኝ ላይ ቃልን የሆነ ነገር ነቃ እንድትል ላረጋት ብዬ ስለፈለግኩ ነው። እንደ ቁርአንም ቃል ይሰማል። አንድ ጥያቄ ልጠይቅሽ። ነብይ ለምንድን ነው የሚላከው? ወይም መልእክተኛ ለምንድን ነው የሚላከው? ያው ላፋጥሽ ምናምን አይደለም፣ እንድትገነዘብ የፈለግኩት ነገር ስለ ሊያስተምሩ ማለት እኮ ሊያስተምሩ ማለት ምን ማለት ነው? ተልእኮ አላቸው፣ የሚለቁት ዓላማ አላቸው ነቢያት። አዎ እኮ ነቢያት ተልእኮ አላቸው። ከእግዚአብሔር ቃል ይቀበላሉ፣ ያን ቃል ደግሞ ለህዝቡ ያስተላልፋሉ፣ ያስተምራሉ ማለት ነው። ታዲያ ይህ አስተምሮ ለሁሉም መዳረስ የለበትም ብለሽ አታምኝም? ለተወሰኑ አካባቢ ሰዎች ብቻ ነው ብለሽ ታምኛለሽ? አምላክ ለአንዱ ሰጥቶ ለሌላው የሚከለክል ይመስልሻል? አይሆንም አይደል? ሁሉም መስማት አለበት አይደል? የጌታን ጥሪ ሰምቶ ለአምላክ ትእዛዝ ማደር አለበት አይደል? ለዚህም ነው አላህ ስብሐነሁ ወተዓላ በተከበረው ቃሉ ላይ ምን ይላል መሰለሽ? ወለቀድ በዐስና ፊ ኩሊ ኡመቲን ነው የሚለው። በእርግጥም ልከናል ለእያንዳንዱ ማህበረሰብ ነው የሚለው። እንደውም በሌላ በኩል ሁሉም እንደውም በማህበረሰብ ቢሊሳኒ ቀውሚሂ ይላል። እያንዳንዱን መልእክተኛ ስንልክ በህዝቦቹ የእሱ ማህበረሰብ በሚናገሩበት ቋንቋ ነው ብሎ አላህ የሚገልጸው እና የላከውንም መልእክት ሲናገር አን ዕቡዱላህ ወጅተኒቡ ጣጉት፣ አላህን በብቸኝነት አምልኩ ጣዖታትንም ምራቁ ስንል ለእያንዳንዱ ማህበረሰብ ነው እና ፍትሃዊ አምላክ መቼም ፍትሃዊ ነው፣ መቼም ይሄ አይጠፋሽም። አላማውም ደግሞ አንድ ፈጣሪን በብቸኝነት እንዲያመልኩና እንዲገዙ ነው። የተፈጠርንበትም አላማ ይህ ነው። ስለዚህ መልእክተኛ የሚለው ነቢይ የሚለው እሳቤ በተወሰኑ አካባቢ የተወሰነ አይደለም። አላህ የፈለገውን ሰው ይመርጣል፣ የፈለገውን ከማህበረሰቡ ይመርጣል። ብቁ ያለውን ሰው በእያንዳንዱ ቦታ ላይ ላስተምሮ ይሾመዋልና እኛ እንደ ቁርአን ምን ይላል መሰለች? ቅድም እንደውም አንቺ ከእናንተ መጽሐፍ በደንብ አሳይቶሻልና እቺን የመጨረሻ ላርጋትና ነቢይ የሚለው ቃል ሙንቢእ ነው፣ የሚናገር ነው። የሚናገር ማለት ከአምላኩ የሚመጣለት የሚተላለፍለት መልእክት አለ። አደም ደግሞ በግልጽ እንደሚታወቀው ሌላ ወደ እሱ የተላከ መልእክተኛ የለም። ወደ እሱ የመጣለት ብዙ መልእክት አለ። ሌላው ደግሞ ነብይ የሚለው አስተምሮ የተሰጠው ወይም እውቀት ያለውን ለመግለጽ ይጠቀሙበታል። አስሉ ቃሉ ማለት ነው። ይሄን ደግሞ አላህ ሱብሓነሁ ወተዓላ ሲገልጽ አደምን አለይሂ ሰላም ከፈጠረው በኋላ ሱረቱ አልበቀራ ላይ ገና መጀመሪያ ላይ ሲያወሳ ምን ይላል? ወዐለመ አደመል አስማአ ኩላሃ፣ ሁሉን ነገር አስተምሮት ነበር። እሺ አስተምሮ ከዛ ይሄን እውቀት ሰጥቶት አከበረው እና ይሄ እውቀት ከአምላክ አላህ ዘንድ የተሰጠው መሆኑን አላህ ይገልጻል። እና እውቀት መሰጠቱ በራሱ ይሄ ነውና ሌላው የረዘነጋሽው ነገር ምንድነው? ነብይና መልእክተኛን እንለያለን። እኛ እንደ ኢስላም አስተምሮ ነብይና ረሱል የሚባል አለ። ምናልባት አላውቅም ካልሰለችሽ ልነግርሽ እችላለሁ። መልእክተኛና ነብይ ይለያያል በራሱ ማለት ነው። መልእክተኛ የሚለው ማዕረግ ነብይ ከሚለው ማዕረግ ከፍ ያለ ነው። መጽሐፍን ይሰጣል፣ ህዝቦችን ያነቃል። ይህ መልእክተኛ ወይም ረሱል እንለዋለን በአረብኛ ወርድ ማለት ነው። ነብይ የሚለው ግን ከዛ በደረጃ አነስ ባለመልኩ ነው የሚቀመጠው። ግልጽ ነኝ። የግዴታ መልእክት ሄዶ ህዝቦችን ጥሪ አድርጎ ላያስተምርም የሚችልበት ተጨባጭ እንዳለ ዑለማዎች ያወሳሉ እና ይህም ደግሞ ቁርአን ላይ በግልጽ እንመለከታለን። እና አንቺ ራሴ ስታስቢው እንዴት መልእክተኛ እያንዳንዱ ማህበረሰብ ላይ አይደርስም? የተፈጠርንበት ዓላማ ብቸኛ ዓላማ ፈጣሪን መገዛት ሆኖ ሳለ እንዴት ለተወሰኑ ሰዎች ይገደባል የሚለውን ነገር ራስሽ እንደ ቤት ስራ እንድትወስጁ ስለፈለግኩ ነው። አላሁ አለም። ግልጽ ይመስለኛል ሀሳቤ። ገብቶሻል? እሺ ጀዛከላ ኸይር ኡስታዝ። እሺ ቃሊ ሌላ ጥያቄ አለሽ? ልጠይቅልሽ እኔ እዚህ ጋር እዚሁ መጽሐፉ ላይ ምን ብሏል? ከፋራን ይመጣል የተባለው ነቢይ መሐመድ ነው የሚል አለና ፋራን መካ ነው የሚል ሞግት አለ። ፋራን ግብጽ ውስጥ አይደለም ኡስታዝ? እንደዛ የሚባል ነገር ሰማሁ።
ኡስታዝ በይ ይቀጥሉ። እሺ ትንሽ ረፍት አድርግ ብዬ ዞር ብዬ ነበረ፣ እየሰማው ነው ግን ዞር ብዬ ነበረ እና እንትን 3 ሰንሰለታማ ተራሮች አሉ የምታውቂያቸው ምናልባት ከሆነ አላውቅም። እስቲ ከሲና ልጀምርልሽ እና ሲና፣ ፓራን እና ሴር የሚባሉት ሰንሰለታማ ተራሮች ናቸው። ከሲና ልጀምርልሽ። ኦሪት ዘጸአት ምዕራፍ 3 ቁጥር 5 ላይ አንተ የቆምክባት ስፍራ የተቀደሰች መሬት ናትና ጫማን ከእግር አውልቅ ይላል። አሁን የቆመበት ስፍራ ምንድን ነው ብለሽ ብትጠይቂያቸው ክርስቲያኖችን ሲና ነው ይሉሻል። ገላትያ ምዕራፍ 4 ቁጥር 25 ላይ በአረብ ምድር ያለችው ደብረ ሲና ናት አለ። ደብረ ሲና ማለት ደብር ማለት ተራራ ማለት ነው። የግዕዝ ቃል ማውንቴን ኦፍ ሲና ነው የሚለው እንግሊዝኛው። ደብር አድባር ማለት ደግሞ ተራሮች ማለት ነው። አውጋር ማለት ደግሞ ኮረብቶች ማለት ነው በግዕዝ። ደብረ ሲና ማለት የሲና ተራራ ማለት ነው። ቤት ነው ያለችው አለ። በአረብ ምድር ያለችው ደብረ ሲና ብዙ ጊዜ ግብጽ ነበር የሚሉት የነበረው። አርኪኦሎጂካሊ ግን ላሳይ ይችላል ቪዲዮ። አሁን አርኪኦሎጂ ያገኘው ሳውዲ ውስጥ ነው ያለው። ደብረ ሲና፣ ሲና የሲና ተራራ በአረብ ምድር ያለችው ደብረ ሲና የሚል ነገር ነው ያስቀመጠው። መዝሙረ ዳዊት ምዕራፍ 68 ቁጥር 8 ላይ ከሲና አምላክ ይላል። ከእስራኤል አምላክ ፊት ሰማያት አንጠበጥበዋል። አምላክ የእስራኤል አምላክ የሚባለው የእስራኤል አምላክ ብቻ ሳይሆን የሲናም አምላክ ነው ብሎ ነው ያስቀመጠው። መዝሙረ ዳዊት ምዕራፍ 68 ቁጥር 8 ላይ ማለት ነው። መዝሙረ ዳዊት ምዕራፍ 68 ቁጥር 17 ላይ የአምላክ ሰረገላዎች የብዙ ሺህ ናቸው፣ ጌታም በተቀደሰ ቦታ በሲና በመካከል ነውና አለ። አላሁ አክበር። ሳውዲ ሙሴ ሲመጣ በመንገድ ላይ ሲያልፍ የቆምክባት ምድር የተቀደሰች መሬት ናትና ሲና። ሲና የት ናት ያለችው? ሳውዲ። ሙሳ አለይሂ ሰላም ተውራትን የተቀበለ ወይም ቶራ የሚባለው የተቀበለ የት ነው? ሲና ላይ። ዝም ብሎ አይደለም፣ ያለ ምክንያት አይደለም የሚሆነው። እዛ ቦታ ላይ ረሱል ሰለላሁ ዐለይሂ ወሰለም አላህ ሲያስነሳ ምክንያት አለው። ኦሪት ዘኍልቍ ምዕራፍ 10 ቁጥር 12 ላይ ግቢ። የእስራኤል ልጆች ከሲና ምድረ በዳ በጉዟቸው ተጓዙ፣ ደመናው በፓራን ምድረ በዳ ቆመ አለ። ፓራን የት ናት ያለችው? ወይ ፓራን የት ነው ያለው? አረብ ማለት ራሱ ምን ማለት ነው? ምድረ በዳ ማለት ነው። ዘዋይድነስ ማለት ነው። እስማኤል በፓራን ምድረ በዳ ተቀመጠ ነው የሚለው ዘፍጥረት 21 ላይ አውጣላት። ኦሪት ዘፍጥረት ምዕራፍ 21 ቁጥር 21 ላይ እስማኤል በፓራን ምድረ በዳ ተቀመጠ ይላል። ይታይሻል። እርሱም በፓራን ምድረ በዳ ተቀመጠ። እስማኤል የእስማኤል ዝርያዎች ናቸው አረቦቹ። እስማኤል በፓራን ምድረ በዳ ተቀመጠ። ከዛ በኋላ ምንድን ነው የሚለው? ቅዱሱ ከፓራን ተራራ ምን ይላል አለ ይመጣል ነው የሚለው። ቅዱስ የሚለው ቃል ምንን ሊያመለክት ይችላል ስንል ቅዱስ የሚለው ቃል በተለያየ መልኩ ነቢይን ሊያመለክት ይችላል። ይህ ቅዱስ የሚለው የዕብራይስጥ ቃል ኤልሳ ለሚባለው ነቢይ ተጠቅሞበታል። ማስረጃ ይኖር ይሆን? አዎ ይኖረናል አለ። ምኑ ጋር ካልን አይ ቲንክ አንደኛ ነገሥት ላይ እስቲ ግባ። ማውጣት የግድ ሊኖርብኝ ነው ማለት ነው። እስቲ ለአንደኛ ነገሥት ላይ ቅዱስ የሚለው ቃል እሺ፣ ሁለተኛ ነገሥት 4:9 ላይ ይቅርታ፣ ሁለተኛ ነገሥት ምዕራፍ 4 ቁጥር 9 ላይ ራሱ ማለት ቅዱስ የሚለው የዕብራይስጥ ቃል ለነቢይ ይጠቀምበታል። ሁለተኛ ነገሥት ምዕራፍ 4 ቁጥር 9 ላይ ይታይሻል። ምዕራፍ 4 ቁጥር 9 ላይ ለባሏም ይህም በእኛ ዘንድ ሁል ጊዜ የሚያልፈው ቅዱስ የአምላክ ሰው እንደሆነ አውቃለሁ አለች። ስለ ኤልሳ ስትናገር ኤልሳ ምን ተብሏል? ቅዱስ ተብሏል። ስለዚህ ቅዱስ ከፓራን ተራራ ይመጣል ሲል ማን የሚመጣው ነው? ራሱ አምላክ ከቴማን ይመጣል አለ። ቅዱሱ ከፓራን ተራራ ይመጣል። ቅዱስ የሚባለው የሚል ነገር አለ አይተሽ ከሆነ እና አምላክ ይመጣልን እንደገና ደግሞ ቅዱስ የሚባለውም ይመጣል። ልክ በዕብራይስጥ ያቮ ነው የሚለው። ያቮ ማለት ይመጣል ነው፣ ግን ይመጣሉ በሚል ይመጣል። ለምሳሌ ዘጸአት 18:15 ላይ ሙሴ አማቱን እንዲህ አለ፣ ህዝቡ አምላኩን ለመጠየቅ አቢሳ ወደ ህዝቡ በሌሊት መጡ ለሚለው የዕብራይስጥ ቃል ያቮ ነው የሚለው። ያቮ በሚለው እና ዳዊትና አቢሳ በሚለው ላይ በሚል ወይም ደግሞ ኤንድ እና በሚል ኮፕላቲቭ ኮንጃክሽን ይጠቀማል። አያያዥ መስተጻምር ይጠቀማል ማለት ነው። ስለዚህም በአቆም 3:3 ላይ በዚህ መልክና ልክ ተረጂው አስረጂው
ተሟገችበትም። እሺ ጀዛከላህ ኸይር ኡስታዝ። ቃሊ ሌላ ጥያቄ አለሽ? አየልኝ ተርሻል። እሺ ታዲያ ምን ቀራት? ጠይቅልሽ ምንድን ነው የቀራት? ቢሮ ምን ለምን ትላለህ? ፋራን ማለት ነው ማለት ነው። እስራኤል እንትን ውስጥ ነው ያለው፣ ሳውዲ ውስጥ ነው ያለው፣ ሳውዲ ውስጥ ነው ያለው፣ አረብ ሀገር ውስጥ ነው ያለው ነው ነጥባችን፣ እሱ ነው። እሺ ፋራን ዝም ብለሽ ፋራን ብለሽ ሰርች አድርጊ፣ ራሱ ጎግል ላይም ብትገቢ እና ዊኪፒዲያም ራሱ እንደዛ ነው የሚያመለክቱት። ሲና የሚባለው ግብጽ ውስጥ ነው የተባለው፣ ፎርጅዱ ነው ያለው። አርኪኦሎጂካሊ ማስረጃ ላሳይሽ እችላለሁ፣ በዩቱብ ላይ ማለት ነው። አርኪኦሎጂስቶች በጥናታቸው ያገኙት ሳውዲ ውስጥ ነው የተገኘው። ባይብልም እንደዛ ነው የሚለው። በአረብ ያለችው እስቲ ያውጣለት አቡኪ ያውጣላት። ገላትያ ምዕራፍ 4 ገላትያ ምዕራፍ 4 ላይ እንደዛ ነው የሚናገረው። ገላትያ ምዕራፍ 4 ቁጥር 25 ላይ አቡኪ ያውጣላት አንዴ። አየሽው? በአረብ ምድር ያለችው ደብረ ሲና፣ በአረብ ምድር ያለችው ደብረ ሲና ናት አለ። በአረብ ምድር ያለችው አረብ ምድር ውስጥ ናት ያለችው ማ ደብረ ሲና። ግብጽ ውስጥ ምናምን የሚባለው ፎርጂዱ ነው፣ ተንኮል ነው። ምክንያቱም እዛ ከሆነ ሳውዲ ከሆነ ጥያቄ ይፈጠራል። ምንድን ነው አንተ የቆምክባት ስፍራ የተቀደሰች መሬት ናትና፣ ዘጸአት 3:5 ላይ ጫማን ከእግርህ አውልቅ ይላል። አንተ የቆምክበት ስፍራ የተቀደሰች መሬት ናትና አለ። ሳውዲ የተቀደሰች መሬት ለምንድን ነው የሆነችው? ከሙሴ በፊት ሙሴ ተውራት የሚባለውን ከመቀበሉ በፊት ገና ሲረግጣት የረገጥካት መሬት የተቀደሰች ናትና አለ። አንተ የቆምክባት ስፍራ የተቀደሰች መሬት ናትና ጫማን ከእግርህ አውልቅ ይላል። ዘጸአት 3:5 ላይ ያውጣው። የት? ሲና ላይ። ሲና ለምንድን ነው የተቀደሰች የሆነችው? የተቀደሰች ምድር የሆነችው መሬት የሆነችው ለምንድን ነው? ይታይሻል? ዘጸአት ምዕራፍ 3 ቁጥር 5 ኦሪት ዘጸአት ምዕራፍ 3 ስለነበር በፔጆች ላይ ልቀቁት ኢንሻአላህ። ማን ነው የሚያወራው? ያ ሲያንስ ድምጽ ነው የሰማሁት። እሺ አየሽው? ወደዚህ ቦታ ተቀረበ። አንተ የቆምክባት ስፍራ የተቀደሰች መሬት ናትና ጫማን ከእግርህ አውልቅ አውጣ አለው ይላል። ለምን አለው? ለምን እዛ ሲመጣ ጫማን አውልቅ አለው? የተቀደሰች መሬት ናት። ማን የቀደሳት? ያችን በኢስላም አስተምሮት ኢብራሂም ነው ራሱ የቀደሳት ያቺን ቦታ ማለት ነው። እና ብዙ ትምህርቶች አሉ። ሰፋ ያለ ነገር ነው ያለው። ብዙ ነው የተደበቀ እውነት ብዬ ያልኩት ለዛ ነው። ብዙ ነገር